ውድ ኢትዮጵያውያንና ኤርትራውያን ወገኖቼ እንደምን ከርማችኋል? ይህ ልሳነ ቃኘው ቲዩብ ነው። ቃኘው በኮሪያ ልሳነ ምድር የኢትዮጵያ ተዋጊዎች ታሪክ ክፍል 1 መግቢያ። ቃኘው መጽሐፍ ሆኖ ከታተመ እነሆ 15 ዓመት ሞላው። ከተቀነጫጨቡ በራሪ ወረቀቶች ገፋም ሲል የማህበሩ መጽሔቶች በቀር ስለዛ ወርቃማ ጀግና ትውልድ ገድል የተዘከረ በዝርዝር የተጻፈ ኦፊሴላዊ መረጃዎችን ያካተተ መጽሐፍ በ60 ዓመት ውስጥ አልነበረም። ቃኘው እስከታተመ ድረስ በ2000 ዓመተ ምህረት ቃኘው በኢትዮጵያ ብሔራዊ ቲያትር ሲመረቅ የወቅቱ በኢትዮጵያ የኮሪያ አምባሳደር ክቡር ቹን ሱክ ስለ መጽሐፉ እንዲህ ብለው ነበር። ኢትዮጵያ ዘመተቻቸውን የኮሪያ ጀግኖች ለመዘከር 3 ቦታ ሐውልት ቆሟል። በአሜሪካ በኮሪያ ቹንቾን፣ እዚህ ኮሪያ ዘማቾች ኢትዮጵያ ደግሞ ዘማቾች ፓርክ ሲሆን 4ኛው ሐውልታቸው ደግሞ በዚህ መጽሐፍ ተተክሏል። መላው ኢትዮጵያዊ ትውልድ በየመጽሐፍት ቤቱ ያገኘዋል። በእርግጥም ቃኘው እድለኛ ሆኖ በከፍተኛ ክብር ከተመረቁ መጽሐፍት መሃል ጥቂቶቹ መሃል ነው ማለት ይቻላል። በኮሪያ ጦርነት የተሳተፉና መቀመጫቸውን ኢትዮጵያ ያደረጉ የ5 ሀገር መንግስታት አምባሳደሮችና ተወካዮች ከሀገር ውስጥ ደግሞ ታዋቂ አንጋፋ ግለሰቦች የተገኙበት ነበር። የወቅቱ የኢትዮጵያ ደራሲያን ማህበር ፕሬዝዳንት ወንድሜ አቶ ጌታቸው በለጠ from the altar of history take the fire leave the ash ከታሪክ መሰዊያው ላይ እሳቱን አንሳው አመዱን ተወው ብሎ በጀመረው ንግግር በጋሻው አባቱ ኮሪያ ዘመቱ፣ እርሱ ደግሞ እኛን ኮሪያ ዘመተን ብሎ ታዳሚውን ያስደመመ ንግግር አድርጓል። የኮሪያ ጦርነት ትልቅነት በብዙ ምክንያት ሊነገር የሚገባውን ያህል አልተነገረለትም። ከሁለተኛ ዓለም ጦርነት በኋላ ሚሊዮኖች የተሰለፉበት ምናልባትም 3ኛው ዓለም ጦርነት ይሆናል ወይም የዓለምን የፖለቲካ ኃይል አሰላለፍ ይለውጣል ተብሎ የተገመተው ይህ ጦርነት ለመሆኑ ለኛ ምናችን ነው? እኛን ኮሪያ ድረስ ምን አዘመተን? በምን ተገናኘን? ያው በየዘመኑ አጋር ያደረግናቸውን ሀያላን በወቅቱ አሜሪካንን ተከትለን ነበር ብለው ብዙዎች ያስባሉ ወይም ያምናሉ። የኮሪያ ጦርነት ተሳትፏችን ፋይዳ ግን ፍንትው ብሎ እንዲታየን ጥቂት ታሪካዊነቶችን ወደኋላ ማንሳት ግድ ይለናል። ኢትዮጵያ ነፃና ሉዓላዊ ሀገር ሆና የመጀመሪያውን የመንግስታቱ ማህበር ሊግ ኦፍ ኔሽንስ ከመሰረቱት ሀገሮች ግንባር ቀደሟ ናት። የዚህ ማህበር ቻርተር አንቀጽ 16 አንኳር ውል ደግሞ አባል መንግስታት ኢፍትሃዊ በሆነ መንገድ ከአባልም ይሁን አባል ካልሆነ ሀገር ጥቃት ከተሰነዘረበት ተጠቂውን ለመርዳትና ለመታደግ መቆም ነው። ማህበሩ የፈረሰበትና ሁለተኛ ዓለም ጦርነት የተከሰተበት የመጀመሪያው ፈተና የተከሰተው በኢትዮጵያ ውል ጉዳይ ነው። በኢጣሊያ ወራሪነት የተፈተነው ማህበር ኢትዮጵያን በመካድና ውሉን በማፍረስ ፈረሰ። ኢትዮጵያም ያንን ፈተና ብቻዋን ከፈጣሪ ጋር በመሆን አለፈችው። ኢጣሊያ 42 ሚሊዮን ህዝብ ይዛ በታንክና በአውሮፕላን በኬሚካል የታገዘ ጦር ታጥቃ 12 ሚሊዮን ከሚሆን ድንጋይ፣ ዱላ፣ ጦርና ጋሻ ከታጠቀ ጥቂት ነፍጥ ከያዘ ህዝብ ጋር ገጠመች። ማሸነፉን ተውትና አንድ ሀበሻ በህይወት መትረፍም አልነበረበትም። አንድ ሀበሻ እኮ ከሰለጠነ ጣሊያን ጋር ነበር የገጠመው። ይህ ብቻውን ኢትዮጵያ አምላኳን የሚጠብቃት ሀገር መሆኗን ያሳያል የሚል የግል እምነት አለኝ። የፍትህ ጽንሰ ሐሳብ ምንጭም ተርጓሚም ሆነው ምዕራባውያኑ ራሳቸውን በመሰየማቸው እንጂ በሚሊዮን የሚቆጠሩ ንጹሃን ኢትዮጵያውያንን በመጨረስ በታሪክ ከመካከለኛው ከሚባለው ዘመን ወዲህ ይፋዊ ጄኖሳይድ ወይም ዘር ማጥፋት ለመጀመሪያ ጊዜ የተፈጸመው በኢትዮጵያውያን ላይ ነው ማለት ይቻላል። ይሄንን ጉዳይ ለታሪክ ለህግና ለአንትሮፖሎጂ ምሁራን ትተን ወደ ርዕሰ ጉዳዩ እንመለስ። ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የዚህ ዘመቻ ተሳትፏችን በመንግስታቱ ማህበር በኋላም በተባበሩት መንግስታት ቻርተር የፈረምነው የኮሌክቲቭ ሴኩሪቲ ወይም የጋራ ደህንነት መርሆ መከበር ጉዳይ ነው ሲሉ አጽንኦት ሰጥተው በተደጋጋሚ ሲያስረዱ ነበር። እኛ ይህ ውል አልከበር ብሎ ለጅብ ተላልፈን ተሰጥተን የከፈልነውን ዋጋ እናውቃለን። ስለዚህም
ኮሪያ በውሏ መሰረት ድረሱልኝ ስትል እንደኛ ጆሮ ዳባ ልበስ ተብላ ችግር ውስጥ መውደቅ የለባትም ባይ ናቸው። ኮሪያ በመዝመታችን ግን አኮሩን እንጂ አላዋረዱንም። በዓለም አቀፍ ዲፕሎማሲ እውቀት የተካኑትና አዋቂ አማካሪዎቻችንም የሚያደምጡት ንጉሥ ዛሬ ኢትዮጵያ የምትኮራበትን የኮሪያ ዘመቻ ታሪክ በወታደሮቻቸው አማካይነት መስራታቸው ያስመሰግናቸዋል እንጂ አያስወቅሳቸውም። እንከን የማያወጣለት ከታሪካችን ጋር የተጋመደ በመርህ ላይ የተመሰረተ ያለምን መንግስታት ሕግ የተከተለ ዘመቻ ነበር የኮሪያ ዘመቻ። ጥቂቶች ደግሞ ኢትዮጵያ ጦር ተሳትፎ ታሪኩ የተጋነነ ነው ሲሉ ይደመጣሉ። የተሳተፍነው ውጊያ 253 ነው። ተሳስተን አንድ እንኳን ተሸንፈን አናውቅም። እንኳንስ ያው አንድ ሙት አስከሬን አልተማረከብንም። የኢትዮጵያ ጦር የተኩስ ማቆም ስምምነት ተፈርሞ የመጨረሻዋ ጥይት እስክትተኮስ ድረስ እጅግ አደገኛ በሆነው ግጭት ያለበት ግንባር ሁሉ ይገባ ነበር። ጦርነቱን ያስቆመው ቃኘው ነው እስከ ማለት የደረሱ የአሜሪካን መኮንኖች ነበሩ። የኢትዮጵያን ጦር ልዩ ክህሎት የሚገልጸው የተለየ ጦርነቱ ወቅት ደግሞ የተኩስ ማቆም ስምምነቱን ለመፈራረም ድርድር ላይ በነበሩባቸው የ1953 በጋ ወራት ነበር። ሁለቱም ወገኖች ልክ ፊርማው ሲጸድቅ የያዟቸው መሬቶች እንዲያዙ ሊጸኑ ተስማሙ። ስለዚህም በዚህ ወቅት የተፈጠረው የጦር ትንቅንቅ በአጠቃላይ በ3 ዓመት ከተካሄደ ሁሉ እጅግ ቀውጢ የሚባለው ነበር። ስኮርኔለስ የተሰኘው ግሪካዊ ጋዜጠኛ የቃኘው ግንባር ከዳር እስከ ዳር እሳት ነደደበት ይለናል። የራሳቸውን ግንባር ካጸዱ በኋላ ግን ኢትዮጵያውያኑ አርፈው አልተቀመጡም። የኮሎምቢያ ግንባር ተሰበረ፣ የአሜሪካን ግንባር ተጠቃ የሚል የድረሱልኝ ጥሪ ሁሉ ሲቀርብ እንደ እሳት አደጋ የሚገቡት ኢትዮጵያውያን ነበሩ። ለምሳሌ ያህል ከቹንቾን በስተሰሜን ያለችው ህዋቾንና አካባቢዋ የኢትዮጵያ ጦር ከመግባቱ በፊት የሰሜን ኮሪያ ግዛት ነበረች። ዛሬ ይህን ውለታ በማሰብ የህዋቾን ነዋሪዎች የኮሪያ ዘማች ልጆችንና ልጆችን ቤት ለቤት ገንዘብ በማዋጣት በመቶዎች የሚቆጠሩ ህፃናትንና ከ50 ያላነሱ የዘማች ሚስቶችን በቋሚነት በመርዳት ላይ ናቸው። ሚስተር ሺን እና ሃኦክሰን በዚህ አብነት የሚጠቀሱ ግለሰቦች ናቸው። በዚህ ጊዜ አንድ እውነት ልንገራችሁ። በጊዜው በጦርነቱ ማዕከላዊ ግንባር ከፍተኛ ትንቅንቅ የነበረበት ቹንቾንና አካባቢዋን ይመክት የነበረው የኢትዮጵያ 3ኛ ቃኘው ነበር። በመላው ኮሪያ በቀጥታ ውጊያ ከተሰማራው 15 ሀገር ሰራዊት ሐውልትና የጦር ሙዚየም የተተከለለት ግን የኢትዮጵያ ጦር ብቻ ነው። በኮሪያ ጦርነት 21 ሀገሮች ይሳተፉ እንጂ በጦር ግንባሩ ውስጥ በቀጥታ የገቡት 15ቱ ብቻ ናቸው። ብቸኛው አፍሪካዊ ጦር በማያውቀው የበረዶ አየር ንብረት ላይ በጊዜው እስከ 30 ዲግሪ ሴልሺየስ ይደርስ በነበረ ቅዝቃዜ ባለሳንጃዎቹ የተሰኘ ቅጽል የተሰጠው በአሜሪካን ወታደራዊ መኮንኖች ነበር። የእያንዳንዷ ቀን ጦርነት የጦርነት ውሏቸው ደግሞ የተዘገበው በተባበሩት መንግስታት የጦር ማህደር በማስረጃ፣ በፎቶ፣ በቪዲዮ፣ በሰነድ፣ በሰው ምስክርነት ተደግፎ በራሳቸው እጭ ሰዎች ነው። ስለዚህም የኢትዮጵያውያንን በኮሪያ ልሳነ ምድር የተፈጸመ ጀግንነት ለማጋነንም ሆነ ሐሰት ነው ብሎ ለመሞገት አንዳችም ቀዳዳ የለም። ባጭሩ የኮሪያ ጦርነት ተሳትፏችን ታሪክ የሁሉም ኢትዮጵያዊ የፖለቲካ ስርዓትም ሆነ የመንግስታት መለዋወጥ የማያደበዝዘው የማይሽረው ዘመን ተሻጋሪ ወርቃማ ታሪካችን ነው። በ2015 በኮሪያ ዮንግሳን የሚገኘውና በዓለማችን በጣት የሚቆጠሩ ታላላቅ የጦር ሙዚየሞች አንዱ ከሆነው የሚዚየሙ አደባባይ በኢትዮጵያ ጠረጴዛ ላይ ከታች የተመለከተውን ግጥም ለማስፈር እድልም ክብርም አግኝቼ ነበር። ዛሬም ይናገራል ይላል። ዘመናትን አልፎ አድማሳት ተሻግሮ ብዙ ሁነት አልፎ 70 ዘመን ቆጥሮ ከቶ አልደበዘዘም፣ አሁንም ያበራል፣ እንደ አልማዝ ይፈልቃል፣ በታሪክ ማማ ላይ ደምቆ ይንተከተጋል። የቃኘው ሻለቃ የኮሪያ ገደል ዛሬም ይናገራል። የዓለም መንግስታት በተሰለፉበት የጦር አውድማ ላይ ከአህጉረ አፍሪካ የብቻ ነፃ ሀገር ብቸኛው ተጋዳይ በምድረ ኮሪያ በሩቅ ምስራቅ ፀሐይ ስምህ ዘላለም ነው ከመቃብር በላይ
እናት ኢትዮጵያ ማህፀነ መልካም ሁሌም ደስ ይበልሽ። በጀግና ልጆችሽ ስምሽ ከበረ እንጂ ከቶም አልጠለሽም። በአረንጓዴ ቢጫ ቀይ ሰንደቅ ጥላሽ ስር አንድም ስንኳ ቢሆን ምርኮኛ አልተገኘም። ምስጋና ለቃኘው ለትንታግ ተዋጊሽ በድል አርማ ደምቋል የጦር ተልእኮሽ። ወኔ በተመሉት አናብስት ልጆችሽ ሸማሽ በድል ጌጧል ባለም አደባባይ የነፃውን ጭነት ክብረሽ ይላል። የዛሬ ፕሮግራማችንን በዚሁ እዘጋለሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በአርብ ፕሮግራም ተመልሰን እንገናኝ። ሼር ማድረግ፣ ሰብስክራይብ ማድረግ፣ የደወል ምልክቷን መጫን አትርሱብኝ። ይህ ከልሳነ ቃኘው ዩቲዩብ ቻናል ነው። አመሰግናለሁ።